ከከፈላችሁ እግዚአብሔር መልእክት አለው። ዮስ እንድደን ሞ ዋቀለ ጨንጀሌና ሰው እናንተ ዝም ካላችሁ ደግሞ እግዚአብሔር ዝም ብሎ ወረኛ አይደለም፣ አያወራ። ሰገሌ ዋቀዮ ዋቀራ ገረነማት ገዲ በረይፈር የእግዚአብሔር ቃል ከሰማይ ወደ ሰው ነው የተጻፈው። ሰገሌ ዋቀዮ ሙቀ ጎዳ ገና በረይፈር ለዚህም ለዛፎች አልተጻፈም። እግዚአብሔር ሰገሌ ዋቀዮ ዳጋ ጎዳ ከነ ጅሩ በረይፈር ውጪ ላይ ላሉ ድንጋዮች አልተጻፈም። ሰገሌ ዋቀዮ ለማ በረይፈር የእግዚአብሔር ቃል ለሰው ልጅ ነው የተጻፈው። ነምኒ ነገው ይወጣ ሰው የማይሰማ ከሆነ ዋቀዮ እንድቆት ጨልሳ እግዚአብሔር ዝም ይላል። ሰው አይሰማም። ዋቀዮ ጨልሱ ድሞዱ ኩበጉዳ እግዚአብሔር ዝም ካለ ደግሞ ትልቅ በሽታ ነው። ዋቀዮ ይወዱበት ፈይነጀ እግዚአብሔር ሲናገር ፈውስ አለ። ከዳም ለበ በዳማ ቀባዳ ስለዚህ የተከፈተ ልብ ይኖራችሁ። ኮነራ ከናት ልተኒ ወደ ችግር ጓዳ ገብታችሁ ኬሳኑ ምትቆለፍተኒ በውስጥ ደግሞ ዘግታችሁ በላያችሁ ላይ ኮታ ገራ በራተኒ ይሄና ክፈቱልኝ ካላችሁ ምንም ትርጉም የለም። እንዱ ከነ ሽንቶ ፍራበና በዚህ 3 ቀን 2 ቀን ውስጥ እናንተ ናችሁ ከራሳችሁ ላይ የምትከፍቱ። ይስ ነው ፍራበተን ፍራበና እናንተ ከከፈታችሁ ልክ ይከፈትላችሁ። ዋቀዮ ሰተሙላና ጃጃሪ ያከለከልሃል። ማቃ ኢየሱስ ከራ ሰገለከ ሙለዱ ከራ ዱቢ ከሙለዱ በጌታ በኢየሱስ ከራ ሰገለከ ሙለዱ አሜን አሜን። ማቃ ኢየሱስ አሜን አሜን። ስናይብሱ እግዚአብሔር ይባርካችሁ። ሰገለ ዋቀዮ ከሰገለ ገለከነ ወጥሩት ይላሉ። ከእግዚአብሔር ቃል ውስጥ ዛሬ ማታ አብረን የምንካፈለው ኢሰዱማት ይላ የመጨረሻ ነው ይላል። ኢሰዱማት የመጨረሻ ነው ይላል ኢየሱስ። ኢሰጃልቀባቱን ታይ ኢሰዱማት የመጀመሪያ ሳይሆን የመጨረሻ ነው ይላል። መጻፋ ሰራ በወል ወጅን ይላል። ዘጸአትን እናያለን አብረን። መጻፋ ሙሴ መርሴ ሙሴ ከጻፈው መጽሐፍ ሸረሻ ኤርጋማ ተድሬ ቀቡ አምስቱም የራሳቸው ርዕስ አላቸው። መተዱሬ መታሳኒ ደንደይ ቀቡ የራሳቸው ርዕስ አላቸው። ሴሪው መማ ዘፍጥረት ኡመሙ ዋቀዮ ልታዛ የእግዚአብሔርን አፈጣጠር ይነግረናል። ዋዬ ኡመሙ መመረቱ ዱባት ስለተፈጠሩ ፍጥረታት ይነግረናል። ኡመሙ ዋቀዮቱ ኡመሄዳ ፍጥረታትን የፈጠረው እግዚአብሔር ነው ይለናል። ኡመምኑንም ዋቀዮ ብራዱ ፈኒሄዳ ሁሉም ፍጥረታት ከእግዚአብሔር ዘንድ እንደመጡ ይናገራል። ዋቀዮ ሰገሌ ሳንዱበት ኡመሙ ኡመሄዳ እግዚአብሔር በቃሉ ተናግሮ ፍጥረታትን ፈጠረ ይላል። ዱቢኩን ዱቢ በላዳ ይሄ ቃል በጣም ሰፊ የሆነ ቃል ነው። አቱመረደ ደሞ እዛው ደግሞ ዋቀዮ ለማከፈካቲ ሳቱ ኡመሄዳ ሰው እግዚአብሔር እንደ መልኩና እንደ አምሳሉ ሰውን ፈጠረ። ወንድ ለበከለረ ዋቀዮ ፈካቱ ነመዱዋ እግዚአብሔርን የሚመስል ከዚህ ምድር ላይ ሰው ብቻ ነው። ኡመምኒ ከምብራን ዋቀዮ ይፈካቱ ማንኛውም ፍጥረት እግዚአብሔርን አይመስልም። ዋቀዮ ለማኦፈከሴ ኡመሄዳ እግዚአብሔር ሰውን እንደ መልኩ ነው የፈጠረው። ወቆና ለመለኮሰ ተወርበረን ምዕራፍ 2 ቁጥር 7 ላይ አፉራ ፋንሳ ኬሳ ኢትባበት ይሄዳ እፍ አለበት ይላል። ኩን ጨራ ጉዳዳ ይሄ ትልቅ እድል ነው። ነምነከቱ መሙሳ ሐሳ ሰው እንደዚህ እንደተፈጠረ ይናገራል። ኢትፉፌ ገሩ ነምኒ ኩፌ ቀጥሎ ግን ሰው ወደቀ ይላል። ነምኒ ያደ ዋቀዮ ኬሳ ኩፌ ከእግዚአብሔር ሐሳብ ውስጥ ነው የወደቀው ሰው። ነምኒ አመገው ቀቡራ ኩፌ መሆን ካለበት ነው ሰው የወደቀው። ነምኒ ዋቀዮን ፈካቸው ራ ኩፌ ይላል። እግዚአብሔርን ከመምሰል ነው እግዚአብሔር ሰው የወደቀው። ደርቤ ዋቀዮ ቶ ኖይ ነው ሹ አርገና ዜሮ ማማከሰ እግዚአብሔር ደግሞ ኖይን ሲያድነው ሲያተርፈው እናያለን። ኦቶ ዋቀዮ አብርሃም ዋሙ አርገና አብርሃምን ደግሞ ሲጠራው እናያለን። ሴሪው መማ ኡመሙ መማ ፊ ኩፉ ነማ ጀኔቱ መተድሬ ከመያቀባ ስለዚህ ዘፍጥረት የሰው አፈጣጠርና ደግሞ የሰው ውድቀት ብሎ ሪሰስ አድርጎ ይሰጣል። ሴሪ በውገሩ ዘውልቁ ግን ዘጸአት ግን ሴሪ ኦክሰደ ሴሪ በውገሩ ዘጸአት ግን አፋይሱ ዋቀዮ ሐሳ የእግዚአብሔርን ማዳን ይናገራል። ሴሮ መማ ፈነ ወለ ሲሎጂሱ ምትያ ከዘፍጥረት ጋር ላጣላቸው አይደለም። ሴሪው መማ ኩፌ ነምኒ ይሄዳ ዘፍጥረት ሰው ወደቀ ይላል። ሴሪ በው ዋቀዮ ለመገርጋር ይሄዳ ዘጸአት ደግሞ እግዚአብሔር ሰው ረዳ። በዋቀዮ ለመገርጋር ከሰ ጅርታ እግዚአብሔር ሰውን የሚረዳ ሴሮ ዋቀዮ ለመገርጋር ከሰ ጅርታ እግዚአብሔር በሚረዳ ዘመን ውስጥ ናችሁ። አማ ሴሮ በው ከሰቲ በዘጸአት ውስጥ ሰሚ እስራኤል ዋግጭ ሰኒ ሴሮ መማ በቆና ኩነ ለመራጀል ቀበ የእስራኤል ሕዝብ መጠራት ከምዕራፍ 12 ነው የጀመረው። ሰምኩን በየግብጽ ተቀቀን ኦሪያሳ እነዚህ ሄዶ በግብጽ እንደተባዙ ይናገራል። ይምባየተን ይላ በዙ ይላል። ዋቀዮ አብርሃም ትዱበቴ እግዚአብሔር ለአብርሃም እንደተናገረው አከስመላወቴ እንደዚሁ ፈጸመው ይላል። ሰኒሳ ይምባየተን ይላ ዘሩ በዛ ይላል። ዋቀዮ ሰኒ ከባይስ እግዚአብሔርን ዘርህን ያብዛ። በየግብጽ ከሰጡቱኒ በዋቀዮ ሰባይሴ በግብጽ ሀገር ውስጥ እየተገፋ ግን እግዚአብሔር አበዛው። ወጋኒ ባቡራከኒ ቢተሙት ማሜራ 400 ዓመት እንደሚ
እንደሚገዛ ተነግሮታል። ወጋን ሶዶምኒ ገሩት ደበለሚ ግን 30 ዓመት ተጨመረበት። ወጋን ሶዶምኒ ማሊ 30 ዓመት ምንድነው? ኢሼ ዱበዴ ደርባ እሷን ተናግሬ ያልፋል። ወጋን ሶዶምኒ 30 ዓመት ሐመሳን እየቹ በለንት ትደበለምተ መጨው እስኪለምዱ ድረስ ነው የተጨመረባቸው። እየወለደኝ እየቱ እርስ በርስ አንዱ ለሌላው ይጨዋል። ዋቀዮት ገሩኝ እየተን ወደ እግዚአብሔር ግን አይጨው። ዋቀዮት እየቹ አበለኒ ብትደበለም ወደ እግዚአብሔር መጨው እስኪጀምሩ ነው የተጨመረባቸው። ኢን ለመፋት ሁለተኛው ደቄሳ ኢሳኒ ካሱን አፍቱርሲሴ ዋቀ መሪን ሊያነሳላቸው ነው ያቆያቸው። ወጋን ሶዶምኒ የሮጌ ጌሳን ከውፊዳ 30 ዓመት መሪ የሚነሳላቸው ጊዜ ነበር። ዋቀዮ ሙሴ ቆጴሳ ጅራ እግዚአብሔር ሙሴን እያዘጋቸው ነው። ኤሳት ቆጴሳ ጅራ የት ነው የሚያዘጋጀው? ለፈውናት ቆጴሳ ጅራ በምድረ በዳ እያዘጋጀው ነው። ኢንዶን ሮተ የትሮኒ ትክሱት ቆጴሳ ጅራ ፍየልን በሚጠብቅበት ቦታ ሚዲያን ቆጴሳ ጅራ በሚዲያም ሜዳ ላይ እያዘጋጀው ነው። ዋቀዮ ሙሴ ቆጴሳ ጅራ እግዚአብሔር ሙሴን እያዘጋጀው ነው። አተከተከ ለፈውናት ነመቆጴሳ ዋቀ አንዳንድ ጊዜ እግዚአብሔር በምድረ በዳ ያዘጋጀው። ሲምሶን ለፈውናት ቆጴሳ የለሰገነ ዋቀ ሳምሶንን በምድረ በዳ አዘጋጀው ይላል እግዚአብሔር። አፉር ቁልቁሉን ጥጡ ቀቱረ ጅራ የእግዚአብሔር መንፈስ ይነካካው ነበር ይላል። ግን ኤሰት ለፈውናት ጥጡ ቀቱረ ጅራ በምድረ በዳ ይነካካው ነበር። እን ለፈውናት ሲጥጡ ቆያማለ ሱኒ በምድረ በዳ መነካካት የጀመረ አንተን ሲፉዳቴ መነ ሐሞታሊታ አንተን ይዞ ሌሎች ጋር ይደርሳል። ሲፉዳቴ መነ ሞቶታሊታ የነገስታት ቤት ባንተ ይገባል። ሲንተ ገርሙማ ያብሳ ባንተ ሆኖ ማንኛውም እርግማን ይሰብራል። ነምነ ሁሉ ዋቀዮ ሲጥጡ ቆየራት እግዚአብሔር መንፈስ የሚነካችሁ ሰዎች ካላችሁ ለፈውና ከሰዩ ይወድራት ወዲስ እንጀራ በምድረ በዳ ውስጥ ባላችሁ እንኳን ብትኖር እንኳን ስራ አለ በእናንተ አለቅም። ኢላ ዋቀዮ ነለለሲ ያጅራ እግዚአብሔር እያናገረኝ ነው። ከሲንገዲሳ ጀሩስ ሲንገዲሳ አለቅም ይለቃለሁ የሚለው ይለቃል። ሃሌሉያ ሃሌሉያ። ዋቀዮ ከጀለ ሙሴራ እግዚአብሔር እንደዚህ ያለ ሙሴ ታኪን እንደገለ ዋቀሽ አሁን ቱፋን ነው የምለቅባቸዋል። ሁሌከ ፍረዱት የለ ዋቀሽ ብሽርህን አንሳና አዋራ በየከናዳ የለ በዚህ ምድር ላይ ያለውን አቧራ ምታ አለ እግዚአብሔር። ሁሌ መሳሰና ጋበኒ ነው በዛው ብትር ሲመታ አዋራ ለፈጀል ሁሉ ማታፍኪት ገደረብ አቧራው ሁሉ ወደ ቱፋን ተቀየረ። ሰነቦ ደከጀለ ፈሪዮን ከዛ በኋላ ፈርዖን እንደዚህ አለ ነገዲ ሳይል አሁን እለቃለሁ አለ። የሮ ታክቲሩ ጉዳቱሞ አሁን ደግሞ ቱፋን ሲሄድ ደግሞ እንገዲ ሱዌደ አሁን ደግሞ አለቅም ይላል። አመጣ ይተከምራዱ አሁንም ሌላ ቅጣት መጣ። ኩሩፕ ሰለጋ ያሰብኒ ዋቀ አሁን ደግሞ አንበጣን እግዚአብሔር አመጣው። ማኖ ራቸለ ዳጋ ያሰብኒ ዋቀ ምንድነው? ቁንቁራሪት አመጣ። አሁን ደግሞ ሰለቦቴ ከዛ በኋላ ራችን ውስጥ ምን ሞዲ ጉት ከዛም ቁራሪት መጥቶ የንጉሱን ቤት ሞላች። ራችን ሞመለ ኮኮ ቀብዲ አንድ ባህሪ ያላት ጋውታቱን ፍንጫ ውስጥ ስትዘል ትሸናለች። አመውታቱን ድማ ፕስኮቲ ስትዘል ሁሉ ትሸናለች። ደግሞ ጉቱማ መለ ሞዲ ቶቶሴ ዋቀ ከዛ በኋላ ሽንት በሽንት ሆነ የንጉስ ቤት። አከጀለ ፈሪዮን እንደዚህ ያለ ንጉሱ ነንገዲ ሳይ እለቃለሁ አለ። የሮሳም በደኒ ያ ደግሞ ሲጠፋ እንገዲ ሱዌደ አለቅም ይላል። ነንገዲ ሳብ እንገዲ ሱ ግዱት ሚና ማጀታት አለቅም እለቃለሁ መሀል እየተጎዳችሁ ያላችሁ ሰዎች ሲንገዲ ሱ ከሲጀሩ ግዱት ሚና አለው አለቅህም ብሎ የሚያስቸግርን ነገር እኔ መልእክት ሰምቻለሁ። ዛሬ የመጨረሻ ነው። ዛሬ ይለቅሃል። አለቅህም እለቅሃለሁ ከሚል ትወጣለህ። ሁለት ነገር መሀል የሚቸገር ሰው ያለው ወይ አይለቀውም ወይ አይዘውም። በቃ በዚህ መካከል እስካሁን ሁሉ የእስራኤል ሕዝብ ስራ እየሰሩ ነው። በቃ ስራ ይሰራሉ፣ ይሄን ጡብ ይሰራሉ። ከዛ ጀምሮ ደግሞ ይሰራሉ፣ ደግሞ ፈርሶ ይጠብቃቸዋል። ማታ ቀን ይሰራሉ፣ ማታ ይፈርሳል። የእስራኤል ሕዝብ መሪን ደግሞ ያስደበድባቸዋል። ለምን ፈረሰ ይላቸዋል። በጣም ጭንቀት በዝቶባቸዋል። ይህ ሕዝብ ይለቃል ይላል ጌታ። ደግሞ ዘማሪ እንዲህ ብሎ ዘመረ። ይነጋ ሲል ምሽት ይበዛል፣ ጨለማ ይበዛል። ኢየሱስ ሊመጣ ነው፣ ለዛ ነው መከራው ይበዛ ይላል። ችግር በዛባቸው በእስራኤል ሕዝብ ላይ። የእስራኤል ሕዝብ ለሙሴ እንደዚህ መች ነገርን ይሉታል። ለምን ችግር አበዛህብን ይሉታል። ሙሴ ደግሞ ወደዛ ተመልሶ እግዚአብሔርን ሲጠይቅ
ያሳደግኩት ይላል ጌታ። እኔ ነኝ ፈርዖንን ያስጨከንኩኝ ልቡን ያደነደንኩ ይላል። የጨከነብህ ችግር ለመጨረሻ ጊዜ ነው ይለቅሃል። እግዚአብሔር ነው ያንን ያደረገው። አሁን ከዚህ በኋላ ይለቅሃል። እግዚአብሔር ያስለቅቅሃል። በጨለማ ግብፅን መታ እግዚአብሔር። የእስራኤል ሰፈር ብርሃን ነበር። እስራኤል በሚኖሩበት ብርሃን አለ። ኬስ የሚባል እነሱ በሚኖሩበት እዛ ብርሃን አለ። የነ ፈርዖን ሕዝብ አካባቢ ደግሞ ጨለማ ነው። እለቃለሁ ይላል። እነዚህ ደግሞ ተመልሶ በዮሐንስ ራእይ ውስጥ ይመጣሉ። በዛ ጊዜ የነበረው ቅጣት ወይም ምጥ ተመልሶ ይመጣል። ራእይ ዮሐንስ ላይ ደግሞ እዛ ላይ እንደዛ ይላል። ዳን የባይብል ኮሌጅ የሚማሩት ልጆች ጋር እንማር ነበር። የዮሐንስ ራእይን እንማራለን እንጂ ተምረናል ብለን አንገባ። በዛ ዘመን ስለተለቀቀ ስለ አንበጣ እየተማርን 12 ሚሊዮን የሚሆኑ ነው ይላል። ስለነዛ አንበጣ በራእይ ውስጥ ይበዛሉ ይላል። ሄሊኮፕተር ምንድን አንበጣ ይመስላል እና እንደዛ አይነቱ ችግር ተመልሶ እንደሚመጣ ነው። በፈርዖን ቤት አንበጣ ቢሞላ እስራኤል ጋር ግን የለም። እግዚአብሔር ቃል እንደዚህ ይላል፣ የግብፅ በሽታ አንተ ጋር አይደርስም ይላል። በዛ አትታመም ይላል የእግዚአብሔር ቃል። ሌላ ሰው ቢታመምበትን በሽታ መትቻለሁ። በኢየሱስ ስም ተመቷል። ከካንሰር እግዚአብሔር ሰዎችን እየፈወሰ ነው። አንዷ ሞተችና እዛንን አሉን ደውለው ምን ሆና ነው ሲል የጡት ካንሰር ነው የገደላት። እግዚአብሔር እየተናገራት ግን አፍራ ስላልሄደች በመልእክቷ ከፈራች እንግዲህ ሞትን ደግሞ በሱ ደግሞ አታፍርም። እግዚአብሔር ያድናል። የምንጠራጠረው ነገር የለም። እግዚአብሔር ያድናል። እግዚአብሔር ይፈውሳል። በሉ እስቲ ዛሬ ማታ ለተናገረው ሰው እግዚአብሔር ነገ የሆነ ነገር ያደርጋል። እንግዶች እየመጡ ነው። በየተራ ይገባሉ። እግዚአብሔር ሆይ ዛሬ ለማይናገር ሰው ነገ አትናገርማ። እኔ ማገልገል እፈራለሁ። በቃ ታገለግላለህ ስል ፈርቼ ወጥቼ ተመለስኩ። ለምን እፈራለሁ መሰለህ? እኔ አገለግላለሁ እንደሚሆን አምናለሁ። ዛሬ ለሚናገር ሰው ነገ አዲስ ነገር ይሆናል። ዛሬ ለኮራ ሰው ነገ እግዚአብሔር ደግሞ ይኮራበት። ይሄ የትንቢት አገልግሎት ነው። ይሄ የስልጣን አገልግሎት ኢየሱስ ወፍታና አሜን። ዛሬ ማታ ክፉ ይመታል፣ አንተ ትወጣለህ። ከዛ 9 ጊዜ ከተመቱ በኋላ የመጨረሻ መልእክት መጣ። የመጨረሻ መልእክት ይመጣል ለዚህ ምድር። የመጨረሻ መልእክት እግዚአብሔር ይልካል። ምዕራፍ 11 አነባለሁ። ከዛ በኋላ እግዚአብሔር ሙሴን አንድ ቁጣን ብቻ በንጉሱ ላይ አመጣ። ሞቲቺሲ ከነቦርዴ ገድ ሲንኒሳ ከረዱማት የሙ ገድ ሲንኒስ አሪዬ ገድ ሲንባሳ ኢኒ ዱባቲኒ ሶላ ሳደራ ሚያሜጂ ሚወርቄስ ጋባታኒ አከፉደተን ሰበ እስራኤል ጉረቡሲ ጀደ አሜን ጀረማ አሜን ሃሌሉያ ደሞዝ ሴራኒ ከፈለምኔ የማ
ገሩ ሰዱማቲ እረዴ በኒያ ቡነኒ ደዋቀሽ አሁን የመጨረሻ ደሞዝ ነው የሚከፈላቸው እየዞሩ ይልቀሙ አለ እግዚአብሔር ወጂ ደደብ ከቦጀደኒ ወትኒ እንዳደረገን ያመገሩ ቢንዳ ሳኒ በረዴራ ቡነተኔ የሚያደክም ስራ እየሰሩ ነበር ደሞዝ አልተቀበሉም አሁን የደሞዝ ጊዜ ነው ወረዲ ገራላ ፊሳ ደዋቀሽ የግብጽ ህዝብን በቃ ሆዳቸውን አራራለሁ አለ እግዚአብሔር ያከሳከነና ጎዳሪ ወርቃቸውን እንዲሰጡ አደርጋለሁ አከሳን ቢያንዴት ይቀበሉ ዱማ አከሳከነና ጎዳሪ ያራቸውን ብር ወርቅ እንዲሰጡ አደርጋለሁ ያጋጋሪ ፉዳቴ ማታኒ መልካም መሳሪያ ይዘህ ትሄዳለህ አለ እግዚአብሔር ጎላቲ ደደብ ሰዳ ዋንጋሪ ነንገሪ ማታ የተከበት መልካም ነገር ይዘህ ትወጣለህ ዋቀዮ ጎላቲ ደደብ ሰዳ ዋንጋሪ ናሲ ማሳ ያደከማችሁበት ቦታ በመልካም ነገር ያወጣችኋል አንተ ወለዳም ደሞ ወሎ ለኔደን አንድ ጊዜ ቅቤና ማር ተጣሉ አሉ ወሎ ለኔደን ተጣሉ አሉ አኒ ደደም ማር እንደዚህ አለ ባየሚ አለ በጣም ይጣፍጣሉ አለ ብየው እንደነበርባዳል ሁሉ ሀገር ይፈልገኛል ያዳነም በከማይ በቡድነት እታወቃለሁ ማሊ በመጣት በመታነ ማለታው ለምን እኔ የሰው አናት ላይ አልቀመጥም አለ አቲ መታነ ማሎል ባቴ ሳይ ቅቤን ነው እኮ አንተ እዚህ ላይ ትቀመጣለህ እኔም እዚህ መውጣት አለብኝ አለ ማር ማሊያ ማላ ስለነከኝ እኔ ለምን እዚህ ላይ ያስቀምጡኝም አለ አክማዳና ለከነየ ቅቤ ደግሞ ከዛ እንደዚህ አለ አከተመታቶል በእን ስትባለ ገፈድወል እንዴት ወደ ጭንቅላት እንደወጣው እስቲ እነግርሃለሁ ሮት ደነቀኒቱ ለበሶት ይሄ ምንድነው አካሩ እንትንስ ተጨምሬ አለ አጂ ሞዴ ከዛ በኋላ ነቡኬታ አኒ ቁጭ ብሎ አከናራንደል ፈንደወልና ሰኒ ገንደራሰኒ እንዳላገኝ ገፍተውኝ ነውር ኩፈኔ በቃ ገፍተውኝ አጂ ሞዴ በነኒ ደይናለኒ እየከፈቱ አይተውኝ እየዘጉ አናይዋኮ በቃ ከተሰቃየው በኋላ አጂ ከሰ ነቡደኒ ከዛ ውስጥ ካወጡኝ በኋላ አሰረነ ካኒ ራገሜን ወልበይ እዚህ ላይ ያስቀመጡኝ እኔ በስንት ጭንቅ ነው እዚህ ላይ ወጣሁት ያለመራማሙ ስትባየቴ ችግር የበዛብህ ውጊያ የበዛብህ ያለመራክን ስትባየቴ መከራ የበዛብህ ሰው ዋቀዮን ሲባሳ እግዚአብሔር ላንተ ቀን አለው ያወጣሃል አዲማኒ በለከለተ እንጀሪ እኔ ለምን እንዲሆንኩ ዋቀዮ ጉያ በውኬ ቢዳ እግዚአብሔር የመውጣታችሁን ቀን ያመጣል ዋቀዮ ጉያ በውኬ ቢዳ እግዚአብሔር የመውጣታችሁን ቀን ያመጣል ጉያ በውኬ ቢዳ ዋቀሽ የመውጣት ቀናችሁን አመጣለሁ ይላል ጌታ ጉያ በውኬ አንዳንዳቱ ጉያ በውኬ ቢዳ የመውጣት ቀናችሁን አመጣለሁ ይላል ጌታ ሃሌሉያ ሃሌሉያ አመከነ ቦቴ ከዚህ በኋላ ኩኒ ሰዱማቲ ዋቀሽ ይሄ የመጨረሻ ነው አለ አይቼ ተኮዱ ወንዳ ዋቀሽ አንድ ምት ብቻ መታችኋለሁ ሚያከከ ሰዱል ፉዳ ዋቀዮ ነረቲ ዳለዳመ እግዚአብሔር ይመጣል በውስጡ አኒ ሰርካምባ ያመ እኔ እወጣለሁ በውስጡ አካሲ ቦታ ዋቀዮ አመልጣለሁ ታመልጣለህ አቡረ በረሲያና አካሲ ቦታ ዋቀዮ መንፈስ ያስመልጥሃል እግዚአብሔር ሳማ አቡረ ፈሪዮን አካሲ ቦታ ዋቀዮ መንፈስ ያስመልጥሃል ቢያንቲ ኬሳ ሲባሳ ዋቀዮ ከግብፅ ሀገር ያወጣሃል እግዚአብሔር ሲባሳ ዋቀዮ ያወጣሃል እግዚአብሔር አድራሻ ከንጅጅረና ደቻጅ ቶቶች ነው ኢዶን ተርከመ ከንጅጅረና ደቻጅ ቀናህን እቀይራለሁ ቱማ ከተለለምኑቱ እንደዚህ እየሰበክን ነመባየ ቤብታ አጅረ ለብዙ ሰው በረከት እየሆነ ነው ሃሌሉያ ነመባዩ ዋቀዮ እውነቴን ነው የምላችሁ ለለቤ እንገሎኒ ለለቤ ታውን ጃለዳ ሰብኬ አልገባም ግን ሰብኬ ነው የምቀመጠው ራቴ ታውን ጃለዳ ትንቢት ተናግሬ እቀመጣለሁ ኬሱማ ኬሳ ዋመን ያላ እንደንዳሙ ጀደ ፈይረተ ራጁ ጃለዳ በቃ ሐኪም አይቻልም ያለው ላይ ተነብያለሁ እንደንዳማ ዋታየ ይቻላል ስለሆነ ዋቀን ኤርጋ ካፉ ደንቤ ከዋንታየ መልእክት የተቀበልኩትን እግዚአብሔር አውቃለሁ እንድነት ዱበቱ ዋቀዮ ዋቃም ለበውሜ የሚናገር እግዚአብሔር ሰማይና ምድርን ፈጥሯል እንድት ዋቀፈቱ ዋቃም ለበውሜ ዋቀዮ የምታመልክ ሰማይና ምድርን የፈጠረ ነው ዋቀዮ ድጉዳዳ እሱ ትልቅ ነው አባን ኤርጋ ከናጤ ማዳ የዚህ መልእክት ሰው ትልቅ ቶኩዱ ዋታፌ አንድ ብቻ ቀረ አመገሎ ረዴመን ያንጉራኝ አሁን እየሄዱ ይሰብስቡ ገቲ ከሲ ከፈለ ዋቀሽ ዋጋችሁን ይከፍላችኋል እግዚአብሔር ገቲ ከሲ ከፈለ ዋቀሽ ዋጋችሁን ደሞዛችሁን ይከፍላችኋል አማና ዋቀዮ ገቲ ኮና ከፈላ ጅራ ለእኔ አሁን ዋጋዬን የከፈለልኝ ነው ወላላም ባየነ ሚዴና ብዙ የማያውቁ ሰዎች ገርተውኛል ነማን ነመታሳ ነት በርየና ብዙ ሰው በእኔ ላይ ወሬ ንግግር ለምደዋል ነምን ወንዳ ከሰተ መቆሪያ ተመንጅ በቸርች ውስጥ እንደኔ የተሰደደ ሰው የለም ናገገ ደረማ ማዲያ ተመጪ በለዮ ቢዩ ነው መጥወድ እየተቀያየረ ነው እንጂ ያው ግን ስደት ይጨምራል ገሩ ይኖራል ይምባን ያስመንጅራ እኔ ግን አልጠፋውም አለው የገዋቀዩ አከነ ጀደ ጀኔ እርጋ ዱበቹት እግዚአብሔር እንዲህ ይላል ብዬ መናገር ከጀመርኩ በኋላ አኩረ ሰደቀ ከበራ 18 ዓመት ሞልቶኛል ኡቱን ኩቢን ነቦን ብልብለሊና ዱኩቤኑ ከረዱ ጀዱ ሳያማቸው አውቆ ሰዎች ጸልይልን ይላሉ ጀነለ መልክ ሰዋቀዩ እግዚአብሔር ያስመልጠኛል አከነ ወጡ ፈን ያከና አከነ ነኑ ቆሩ ዳቦ አምባያ
ሊፈትኑ ብዙ ነገር ያደርጋሉ። አልኩማ ባሴኑ ነው የሚልክ ሲልጅራ ያስመለጠን ያኖረናል ጌታ። የሎቶ ዋቀዮ ነከረደ አንድ ጊዜ እግዚአብሔርን ጸለይ። ብዩ አስተዋማ ማቸት ዋማ ማነማነ ከሰንጀኔ ሰው እዚህ ይጠራል። እኔ ለምን ቁጭ አልኩኝ? ቦሊ ፈስካይና ጀነ ዋቀ ለነገ ያስቀመጥኩ አለኝ ጌታ። ወሪያም ቦባን ኩልና ሞት ቦሊ ሞት ሙፍታና ዛሬ የሚነዱ ይጠፋሉ፣ አንተ ግን ትቀጥላለህ አለኝ። ከናፈ ወረ ብሪ ደማ ከነኒ ነማቼ ሰንጀላ ሲካይና ጀነ ዋቀ ብር ሰጥቶ ከሚገሉት አስመለጥኩ አለኝ እግዚአብሔር። ሰለገን ወለቶ ገለገለተ ይፈል ሰብዬ እግዚአብሔርን አመሰግናለሁ። ዋቀዮ ሰማዳ ዳባሰ ሲራች ከክፉ አስመልጦ ያን ዋቀዮ ከቲኬስ ይከፈላ እግዚአብሔር ዋጋህን ይከፍልሃል። ዋቀዮ ከቲኬስ ይከና እግዚአብሔር ዋጋህን ይሰጥሃል። ሃሌሉያ! ኢየሱስ ጎፍታና ኢየሱስ ጌታ ነው። አቦቲ ፈቴ ሂንታ ሆነ ሙላ ከዱላ ኢሊ ኮደሜ አርጌራ ናሳንተ ከራይ ኢሼ ፈይቴ ሉቡንኮ ወሬጋ ቀብዴ ሃሌሉያ! አሜን። አመከና መከት ጨለሰ እንቀበል እኔ እንዴት ዝም እላለሁ? ነምምልክ ሰነ ፍሌ ዋንተ ያስመለጠኝ ነው ያመጣ ወጀና ነባሰነ ፍሌ ዋንተ ሞት አስመልጦ ነው ያመጣ። አርካባዬ ድበ ዋንተ አምልጬ ነው የመጣው። ወሬ ዱፍተን ታጃጀራል አሁን ቅርብ ጊዜ የመጣችሁ ዝም ብላችሁ አዲ ፈጎ ነፍሌ ዋንተ እኔ ከሩቅ ነው ያመጣኝ። አከነ ቢሪ ኬሳውል በየተም ቢሪ ኬሳውል በየ ጉድጓድ ውስጥ እንደሚመጣ ሰው ነው የወጣው። ባየ ነገር ጋር ያና በጣም ረድቶኛል እግዚአብሔር። ከነቱ ጨለንጀች ሲስ ለዚህ ዝም ማለት አልችልም። ከነቱ ነው ወጭ ሲይዛ ይሄ ነው የሚያናግረኝ። ከነታ ከቆነ አከራሲ ይሄ ነው እጄን እያወራጨው እንድናገር የሚያደርገኝ። ከነታ ከተጃጀሉ ሰበቢናተ ይሄ እንዳገለግል ምክንያት ይሆነኛል። ዋቀዮ የሙስ ወረ ግብጢ ሰበሰና ማከፋረቶ ለንጎዴ ሙሴን ሞ ብየ ግብጢ ተጀቶ ተሞት ሞቲ ወረ ግብጢ ዱረት ባየ ነመ ጉዳተ ሙሴም በጣም ትልቅ ሰው ሆነ። ኤርገሲ ሙሴ ዋቀዮ ኒገራ ከወለካት ብየ ግብጢ ከሰናምባ አሜን ጀረሙ አልከወለካት ሰንባ በሌሊት እኔ በግብጽ ሀገር ውስጥ አልፋለሁ አለ እግዚአብሔር። አቤት አቤት አብጆ ነገር ጆዴ ነር ያደድ ሌሊት ያለምኩትን ማስታወስ ቦፈጭማ ነመሄዱ ተርካን ከበመ በጣም የሚናደፍ እባብ ተያዘ። ፎኒጋ አስት ዳላ አስት ታላ ይዚህ ይሆናል። ሃሌሉያ! ኢዲቱ ቀበማጋ የሚናደፍ ይያዛል። አላነና ጆዳ ከነት ፊዳ ጉያሙ ነዱበጪ ሰብሮ ያመጣብኛል። ቀኔን አናገረኝ። ለመስምቡኬ ጅሩ ቀባት ኢዲቱ ከ ቀበዋ ቀየዳ ጎን ያለን ሰው የሚናደፍህን ይዝልሃል በሉት። ሃሌሉያ! ሲደ ሰነ ዋቀዮ ይቀባዳኒ የተናደፈን ይዞልሃል በሉት። ግዱ ከናይዳኒ ጣልቃ ይገባልሃል። ኢጃባት አይዳኒ ዋቀዮ ጃሲምባ አይዳኒ እግዚአብሔር ይዋጋል። ዋቀዮ ደበተ ስትደንገላሴ ጃሲምባ እግዚአብሔር ቅባት አፍሶባችሁ ይዋጋል። ሃሌሉያ! ሃሌሉያ! ኢየሱስ ጎፍታና ኢየሱስ ጌታ ነው። ሙሴና ማቁጣጥሬስ ሙሴ ትልቅ ሰው ሆነ። አሜን አሜን። አለ ብየ ግብጢ ከሰን ደርባ እኔ በግብጽ ሀገር ውስጥ አልፋለሁ። ብየ ግብጢ ከሰን ለሞት ጃይ ሳንገባ ዘቴሶ ሳጣኑ ጀልቀቤ ሐመደለ ወጀቱ ሸዳ ጉዳቱ ሰንገባቲ ሃንገምኒ ሁንዱ ሂንዱዋ ኦሪ ኬሳ ሰንገምኒ ሁንዱ ሂንዱዋ ከታላቅ እስከ ታናሽ እገላለሁ እመታለሁ አለ። ዋቀዩ አንገፈቼሴ አሲን አንገፈ ሲጎዳታ ታላቅን ገለው አንተን ግን ታላቅ ያደርግሃል። አንገፈቼሴ አንገፈ ሲጎዳታ ታላቅ የተባለውን ገለው አንተን ታላቅ ያደርግሃል። እግዚአብሔር እስራኤል ዋቀዮ ሰባ አንገፋት እስራኤል እግዚአብሔር ታላቅ ሕዝብ ነው። አትሞ ክርስቶስ ሰባ አንገፋት አንተ ደግሞ ለክርስቶስ ታላቅ ሕዝብ ነህ። እስራኤል በረከቱ ኋላት ያት የአዲስ ኪዳኑ እስራኤል ነህ አንተ። እስራኤል በረከቱ ኋላት ያት የአዲስ ኪዳኑ እስራኤል ነህ አንተ። አቅደ ክርስቶስ ይላል የክርስቶስ አካል ናችሁ። ከናም ዋቀዩ አንገፈናል ስለዚህ ታላቅ እመታለሁ አለ። ጉቱማ ብየ ግብጢ ኬሰት ቦይች ጉዳንንታ ቦይች አከሲ ኩንተካ ተኤምቤ ከነከሲስ ደቤንተው ነማ ፎኒ እስራኤሎታ ገሩ ሰሬንሌ እንዱት ዋቀዮ ወረ ግብጢ ወረ እስራኤል ግዱት ገራገሩማ ከጎዱ ከነን ይምቤቱ ጀዴ አሜን አሜን። ዋቀዮ ከጀለ ገራገርቱማ ነው ጀደኔ ልዩነት እሰራለሁ አለ እግዚአብሔር። ገራገርቱማ ነው ጀደኔ ልዩነት አደርጋለሁ አለ እግዚአብሔር። ወረ ግብጢ ወረ እስራኤል ግዱተን ገራገርቱማ ወጀደ በግብጽና በእስራኤል መካከል ልዩነት አደርጋለሁ። ሲፍ ጀሎተ ግዱት ገራገርቱማ ወጀደ በአንተና በክፉዎች መካከል ልዩነት ይሆናል። ዋቀዮ ሲገርጋራ እግዚአብሔር ይረዳሃል። ዋቀዮ ሲነርካሲ ባሳ እግዚአብሔር ያስመልጣል። ዋቀዮ ጀሎተ ሞይቀባ ጠላትህን ደግሞ ይዘዋል። ጀሎኒ ቀበሙ ክፉዎች ይያዛሉ። ጀሎኒ ቀበሙ ክፉዎች ይያዛሉ። ሃሌሉያ ሃሌሉያ! ዋቀዮ ጀሎተ ረይነጀታ በክፉዎች ላይ እግዚአብሔር ይረግጣል። ሚል ዋቀዮ ገልገለ ቀላ ካሰ ጀሎተ ረጅራ የክፉዎች ላይ እግዚአብሔር እጅ አለ። ኦልካስ ዋቀዮ ወነ ደረጀ ዱቀ በናንጀ ምረቀው ነገር አለ ይለኛል ዋቀዮ እግዚአብሔር። ገልገለ ቀላ ካሰ
ረጀቴራ እዚህ ማታ ተይዟል። ኤራኩሎ ጀሎታ ረጀተሜራ ክፉዎች ተረግጠዋል። ሰበቢ ቀጀሎታቲፍ ለጻድቃን ሰበቢ ጆሌሳቲ ለጻድቃን ስል ሰበቢ ወረ ጩንቁርፈማኒፍ ስለተጨቆኑት ዋቀዮ ጨሌናት ሙርቴስ ሌሎች ላይ ይፈርዳል እግዚአብሔር። ዋቀዮ ጨሌናት ሙርቴስ በክፉ ላይ ይፈርዳል እግዚአብሔር። ብየ ግብጢ ኬሰን ዳርባ እኔ በግብፅ አገር ውስጥ አልፋለሁ ናንዳረባ አልፋለሁ። እዚህ ገሩ አከስ ጎዳ እናንተ ግን እንደዚህ አድርጉ። ሆላሙ ዶን ቀምኔ ቀለዳ ምንም እንከን የሌለበትን በግ አርዱ። ሆላሙ ዶን ቀምኔ ቀለኔ ደባርፈታ አንዱሪ እንከን የሌለውን በግ አረድን ይላል። የድሮ መዝሙር ነው። ዲጋ ሰበርባላት ሪበኔ የእሱን ደም ደግሞ በበራችን ላይ በጉበናችን ቀብተን ኤርገማ ዱአ ብረት አርካንፈኔ ከዛ የሞት መልአክ አለፍን ይላል መዝሙር። ዋቀዮ ጎፍታን ሲን ዋንስ ብለ ደበርሱ ዲጋ ሳሰት ዲቤ በክርስቶስ ደም እናንተ ብይቸ ኬሰን ዳርባ በደሙ ተሸፍናችሁ እግዚአብሔር ደግሞ ያልፋል። ኤርገማ ዱአ ገረ ከትን ጎሮ ወደ ቤት የሞት መልአክ አይገባም። ሲፎላንዱ እጅራ ለእናንተ የሞተ በግ አለ። ሲፎላንዱ እጅራ ለእናንተ የሞተ በግ አለ። ሆላ ፋሲካ ሲዱ እጅራ ፋሲካ በግ ለእናንተ ታርደዋል። ፋሲካቱ ሲዳ ፋሲካ ይሆንልሃል። ኤርገማ ዱአ ሲብረ ደርባ የሞት መልአክ ያልፋል። አትገሩ ሂምባታ አርካ አንተ ታመልጣለህ። ከነን ጎደደ ዋቀዮ ይህንን አደርጋለሁ አለ አኩመደ እግዚአብሔር። ጎደ ዋቀዮ እንዳለ አደረገ እግዚአብሔር። ሞቲን ግብጤኑ መረጣ ከጀደ መጨረሻ ላይ የግብፅ ንጉሥ እንደዚህ አለ፣ አሪፈዳ ደራገዲ ባይ እነዚህን ቶሎ ሂዱልኝ አለ። አሪፈዳ ደፋ ደራማ ቶሎ ሂዱልኝ አለ። መንደረ ሁንዱማቲ ቦይቺ ነሜ ሁሉም ሰፈር ለቅሶ ሆነ። አና ሞይቸዳ ዲነ ኮበዳ ለኔ ዋቀዮቱና ጎዴ ከነን ገመዳ ሃሌሉያ ለኔ ድል ነው፣ ለሰይጣን ለቅሶ ነው። እግዚአብሔር ነው ያደረገው። ሃሌሉያ ሃሌሉያ። ሲፍ ገመቹታ አንተ ደስታ ይሆናል። ያቂ አሚን ሲፍ ገመቹታ አሜን በሉ። ደስታ ይሆንላቸዋል። ዋቀዮ ሲፍ ገመቹታ ሲሳ ለእናንተ እግዚአብሔር ደስታን ያደርጋል። ደሞ ገደቱ ገላ ለጠላት ለክፉ ደግሞ ሲለካሲ ባሰ ዋቀሽ ያስመልጣቸዋል እግዚአብሔር። ማልጀቹ ለግብጢ በውጀቹ ምን ማለት ነው? ከግብፅ መውጣት ማለት ገዲ ፈተኒ ተጃጅሎቹ ተለቆ ማገልገል ማለት ነው። ገዲ ፈተኒ ትሬኛ ፉራ ጅራቾቹ መንፈሳዊ ህይወትን በመለቀቅ መኖር ማለት ነው። ገዲ ፈተኒ ለለቦቹ ተለቆ መስበክ ማለት ነው። ገዲ ፈተኒ ጅራቹ ጀቹ ተለቆ ለእግዚአብሔር መኖር ማለት ነው። አቀደመ ሆላማ ሲኬሰት ዴማሲ ደሴተን ለምን በግን በማሳ ውስጥ እንዳሰረ ለምን ሴጣን ያስራሃል? ሲዴ ሚለከት ዴከየ አንተን ካሰረ በኋላ ሰፈረት ሲዴ ሰናቤካ በምን እንዳሰረ ያውቃል። ዶርጎምቴ ነርገቱ ሲዴ አንተ ተወዳድረህ አታገኝም ይላል። ዶርጎምቴ ነርገቱ አታገኝም ይላል። አጭ ሲክቶ ወደዛ ጠጋ አትልም ይላል። አማን ወጣታይ እዚሁ ትቀራለህ ይላል። ካሊ ማሊያት እምቢ በል። ሃሌሉያ። ዋቀዮ ያቆ ኩታይ ማሊያት ስራቴ ይፈታል በል አንተ። ለዋቀዮ ባየ ጉድሽ ነምቤካ እግዚአብሔር በጣም ያሳደጋችሁ ሰው ያውቃለሁ እኔ። ጋዜጤ ራዲዮ ኢትዮጵያ ዱሪ ተኮ ነው ወልቤግና የድሮ ኢትዮጵያ ሬዲዮ ጋዜጠኛ ናውቃለሁ። በርሲሳ ባል ያቱሬ በጣም በገጠር ውስጥ የሚያስተምር ነበር። ዋቀዮች ወጥ ሰሙሳ ባለ እግዚአብሔር እዛው አይምሮውን ከፈተለት። ፎቶ በረቱቱ ዲግሪ በረቴ እየተማረ ቲቲሲ ዲፕሎማ በረቴ እየተማረ ዲፕሎም ተማረ። ዲፕሎማ ራሞ ዲግሪ በረቴ እዛ ዲግሪ ተማረ። ዲግሪ ራ ማስተርስ በረቴ እዛ ማስተርስ በርሲሳ ዩኒቨርሲቲ አምቦጂ አሁን የአምቦ ዩኒቨርሲቲ መምህር ነው። አማሞ ፒኤችዲ በረቴ አሁን ፒኤችዲውን እየተማረ ነው። ዋቀዮ ሰሙሳ ባለ እግዚአብሔር አይምሮውን ከፈተለት። ናምሪ ባየ ነች ወጀራ ብዙ ሰው እዛው ነው። ናምሪ ባየ በሩ ሰዳቤ ብዙ ሰው ትምህርት አቁመዋል። ናምሪ ባየ ጉዲና ዳቤ ብዙ ሰው እድገት አቁመዋል። ኢነማ ይሁደ ቻይራ እሱ አሁንም ያድጋል። ዋሲትማ አንድ ነገር እነግራቸዋለሁ። መጋፈ ጎፍታ ብለን የቱቱ ጉደቻ ሀፍ አንተ ወደ እግዚአብሔር እስክትሄድ ድረስ ታድጋለህ። ወገና ነቂ መቃ ኢየሱስን ጉደቻ ሀፍኘ እድገታችሁ ቅሩ በኢየሱስ ጉደቻ ሀፍኘ እድገታችሁ ይቀጥል በኢየሱስ የሮ ሰሙንቄ መቃ ኢየሱስን በሩ ሰራ አይምሯችሁ በኢየሱስም በትምህርት ይከተል። ይፈዱት ይችላሉ መቃየ አችሁ በኢየሱስ ዋቀዮ ሰሙንቄ ሀበሉ ጀ አይምሯችሁ ይከተል በኢየሱስ። ቴሌግራም ቱ መንቱቱ ጉኒ ቴሌግራም እየነካከው ሜ ፎርሚ ከነ ጎቲ መጃም ቁልቁል ወለቹ በርባዴ ይሄን ፎርሙላ እስቲ መጽሐፍ ቅዱስ መማር ከፈለክ አለኝ። አደማት ሚያው ነገር በጣም እንደ ማር የሚጣፍጥ ትምህርት አገኘው። አቹማና እንግዲ ቻለ ሊንክ ከነ ቱቄ እናነን ቱቄ ይሄን ሊንክ ንካ ሲለኝ ነካሁት። አቹማና ብልብለን ከዛ ደወሉልኝ። እንደው ኮቱ ቢሮ ተስመረና አይደል እስቲ ቢሮን ፈልጋለና አሉኝ። ቶሎ ጀደናክ እሺ ብዬ ሄድኩ። ፎርም ጨና ጎቴ ፎርሙን ሞላው። ብልብል ማነመረዳ ከዛ በስልክ ነው ማስተርሲን በረቻ ማስተርሴን እየተማርኩ አምስት ደበል ደበረዳ አሁንም ጨምሬ እማራለሁ። ማለት ጉዲና ጉዲያከ ጉዲና እናምነት ዋቀዮ ነካስ በቃ እግዚአብሔር እድገቴ እንዲቆም አይፈልግም። ባይኬን ቻለ ነው ይከመጫ በቁልቁሉ በረቻ መጽሐፍ ቅዱስ መተርጎምን በጣም ደስ ይለኛል። እሱ የሱ ትርጉም ባይኬን በትቶላ በጣም ደስ ይላል። ዋቀዮ ዮን መዶበል ባደ ይላተዩ
ከሲ ባበል የትኛውን እግዚአብሔር የእድገት መንገድ ያዘጋጃል። ለሞን ተቆ ጉደቹ ሆጂነት ባየቴ ለማደግ ስራ በዛብኝ ይላሉ ብዙ ሰዎች። መልእክት እየተናገርኩ ነው። ከነመ ዋጅ በገሌን ገልገለ ባይ ጠዋት መስሪያ ቤት ገብቼ ማታ ነው የምወጣው ይላሉ። ተሰዩ ባላችሁ ለንደስ እዛው ቁጭ ብላችሁ መማር ትችላላችሁ። አችሁ ወደዚህ ባላችሁ ለንደስ እዛው ቁጭ ብላችሁ አስተያየት ለረጋ ፈንጉስ የኔ ተንዱ ቢሰማው እስከ አገልግሎት ስወርድ ገብቼ አነባለሁ። አሳይመንት ይነጋበት የነንጉታ አሳይመንት እሰራለሁ። ብልብሉ ማና ነው ጀነዴ በስልክ ሰርቼ መልሳለሁ። ብልብሉ ማና ያረመኒ ግሬዲ ያገኝ በስልክ ታርሞ ይመልሳል። ወመረጥ ለቀው ፈደኔ ምፈ ከዛ ተመርቄ እመጣለሁ። ዋጅ በሰንተ ጉድለናሚ አንተ መስሪያ ቤት ስለገባ እድገት አይቆምም። ማቃ ኢየሱስን እናባዲን አይቆም እድገታችሁ በኢየሱስ አፉሪ ፈሪዮ ማጀነዴታ የፈሪውን መንፈስ ምን አለ መሰለህ? ከዚህ በኋላ አታርግም፣ ይበቃሃል። ሲጋ በቃ ቀልባ ሲጋ በቃ አለቀልህ፣ ይበቃሃል ይላል። ሲጋ ዋቄ ፈዲኒ አታምልክ፣ ይበቃሃል ይላል። ሲጋ አታጋሊኒ ይበቃሃል፣ አታገለግል ይላል። በቃ እዚሁ ቁም ይላል። ገልገለ ከናና መከነታ ለሲጀ ሰራ ኢየሱስ ዛሬ ማታ ይገለበጣል። ሜከና ጉደለ ያበያ ገና ያለው ማለት ነው። የማይቆም እድገት ይሁንላችሁ። ኢየሱስ ስም አትቆሙ፣ አትቆሙ። እድገት አይቆምም። በሀገር ውስጥ አይቆምም። በሀገር ውስጥ አይቆምም። መንፈስ ተወቅቷል። መንፈስ ተወቅቷል። ይለቅሃል፣ የያዘ ይለቅሃል። ወደ ታች ሊያስቀር ያሰበው ይበቃል ያለ ኢኮኖሚያችሁን ሊያስቀር ኢየሱስ ስም ተገለበጠ። ኢየሱስ ስም ተገለበጠ። ኢየሱስ ስም ተገለበጠ። የሆነብን ጥሎ እግዚአብሔር ፈቶ ይለቅሃል፣ ፈቶ ይለቅሃል፣ ፈቶ ይለቀኛል በሉ እስቲ። ሃሌሉያ ፈቶ ይለቀኛል በሉ እስቲ። ፈቶ ይለቅሃል። ድንበራችሁን አንስቶ መንገድ ከፍቶልህ ፈቶ ይለቅሃል፣ ፈቶ ይለቅሃል። ገደብ የሌለው እድገት በሉ እስቲ። ገደብ የሌለው በሉ እስቲ። እንደ ስጋ 35 40 ምናምን ከደረሰው ሰው ይቆማል። ያው አይምሮ ግን ማደጉን ይቀጥላል። ሁልጊዜ ምግብ ካገኘ የምታነቡ ከሆነ የምትማሩ ከሆነ ያድጋል፣ አይምሮአችሁ ያድጋል። የእግዚአብሔር ቃል ከተማራችሁ በጣም አሼት ይሆናል። አንድ መምህር እንደዚህ አለ፣ ማንበብ የአይምሮ ስፖርት ነው አለ። ሰዎች የኛ ሰው ክብደት ያነሳል። የኛ ሀገር ሰው በጣም እንዲህ ብሎ ምናምን ደረቱን ነፍቶ ቲሸርት ቦዲ ለብሶ ምናምን ግን ይሄንን ግን ስፖርት ግን በአይምሮ አያነብም። በኢየሱስ እድገት ያቆመ አይምሮ ይቀጥል። ዛሬ አንድ ዜና ሰማ። ይሄ መሳሪያ እንትን እስኪል ድረስ እስኪመጣ ድረስ የሆነ ዜና አየሁ። የ60 ዓመት ሽማግሌ ዩኒቨርሲቲ ገባ። የጅማ ዩኒቨርሲቲ ገባ። ዶርም ገብቶ ሊማር ነው ከወጣት ጋር። አዲስ ሆኖ ይወጣል። አሁን እሱ ሰውዬ ለምን ካላችሁ በቃ እየተማረ ይታደሳል። ለምን አንተ ቆምክ? የቆምኩበት ነጥብ አልመጣልኝም ይላሉ። ተመልሰህ ተማር። አሁንም ደግማችሁ ተፈተኑ። ይሄን አምፑል የሰራ ሰውዬ ቶማስ ኤዲሰን ይሄንን የሰራ ሰውዬ
ጆሮ ብዙ አይሰማም ብዙ ሲሳን ትዱበት መምህር ሲናገረው ከነገ ጉርብቻ የማይሰማ እሱ ነው አቱማን ተዳበረስ ያላ ደብዳቤ ጻፈ በርሲቱን በርሲስ ደከጀተ መምህሯ እንደጽፋ እንደዚህ አለች ቶማስ ከደደቢዳ ቶማስ ደደብ ነው ብላ ጽፋ ላከች እንደገው ልዱ ዳራ እንደገው አይሰማም ብላ ጻፈች የማይሰማ ልጅ ነው ብላ ጻፈች እንደገው ዳ ቶማስ በቃ ተላፉ ለከለካ ወጥቼ ማት ዱብስተ ወይ ቶማስ ተወለደ የኔ ቶማስ ይሰማል አለች እሷ ዛከ ከሽኘ ተምደ እሷ እንዳለች አይደለም የኔ ቶማስ ይሰማል ቤት ማስተማር ጀመረች አትማ ማለት በርሲሱ ተካለ ቤት ማስተማር ጀመረች አዱኛ ዳቦ ይፈታ ነው ለዓለም ይራዱ ነው ነመዱ ጋር ለኔ ተፈተት ይፈታ አዱኛ ምንም አይችልም እየተባለው ነው አትጉደቹ ወርባና ነው ተሰና ማለት ከፈለክ ምንም አያስቆምህም ኤለከለ ጉየጉያት ኤለከለ ሄለን ኬለን እንደገሱ አትሰማም ሄናጀቱ አታይም ገሩዋን ለምንጨቹ እንደለየውት ሰው መስራት የማይችለው አለና ሰሙሽ ጉድ ነው ለምን ካላችሁ አይምሮ አድጓል በቃ ሰሙሽ በለም አይምሮ ተከፍቷል ነው ለማጀላ ማቀብና እና ሁለት አይን አለ ጉረለቹ ቀምና ሁለት ጆሮ አለ ሀቀት ይምጤነ ገቻመኛ ነው ቀምና አጣጥፎ የሚበላ እጅ አለ ከኑ ቀሙ እንደኔ ባስ ይሄ ራሱ አለመያዙ ራሱ እግዚአብሔር ይመስገን ደሙ ደደኛ መሄድ እንችላለን አቃሉ ዲን ባለቱ እንደኔ ግን አልሰራንበትም አልተማርንም እድሜያችን ወይም ሚሞሪያችን እንዲሁ እንትን እያለ እንዲሁ በቃ አይምሯችን አልተጠቀምንም እንዲሁ ተወልዳችሁ ልጠፉ ነው እንዲሁ በቃ ውላችሁ ጋር ኢየሱስ ስም አይምሯችሁ አይቆማ እድገት ቀጥሉ ፈርዖን አታድጉም አትደጉ ይላል አምልኩ ግን ወጣ ብላችሁ ተለቃችሁ አታምልኩ ይላል ልጆቻችሁና ሚስቶቻችሁ ይቅሩ እናንተ ሂዱ ይላል እግዚአብሔር እንዲህ አለ ሁላችሁም ትወጣላችሁ አለ እኔ ገለጣለሁ በዛ ዛሬ ማታ ትወጣላችሁ በኢየሱስ ስም ዛሬ ማታ ትወጣላችሁ እግዚአብሔር መንፈስ ያወጣል እግዚአብሔር ኃይል ያወጣል እግዚአብሔር ቅባት ያወጣል እግዚአብሔር እጅ ያወጣል ሃሌሉያ ካለበት ጉድጓድ ያወጣል እግዚአብሔር መንፈስ ያወጣል ሳትቀርም ትወጣለህ በቃ እንትን እየለቀምክ አትቀርም ቀርም እየለቀምክ አትቀርም ቀርም እየለቀምክ ወደ ኋላ አልቀርም ያው የማስ የምንትን እሆናለሁ ባለርሻ እሆናለሁ ወደ ኋላ እየሄዳችሁ አትቀርም ያስለቅቅሃል ጌታ ከዛ እያባረራችሁ አወጣቸው ወጡ በቃ ወጣን እናድራለን እኛ ወጣን በሉ እስቲ ወጡ በቃ ወጡ ትወጣለህ አንዱ ይሰብካልና ከቸርች ትወጣላችሁ አላልኩም ከተያዛችሁበት ትወጣላችሁ ነው ያልኩት ሙሴ ማለት ሰብሮ የሚወጣ ማለት ነው አለ በሳምንቱ አንዱ ቸርች ሰበረ ለምን እንዲያደረግ ሲባል እግዚአብሔር ባለፈው አልተናገረም ወይ አለ ሰብረህ ትወጣለህ ሲባል ቸርች ሰብር ይወጣል አሁን ትወጣላችሁ ስል ከቸርች ሳይሆን ከሁኔታ ይገባችኋል እንኳን በደህና መጣችሁ እንኳን መጣችሁ ዛሬ ማታ የመጣችሁ ሰው ገና ነገ ሲቀምስ እናንተ ትጠግባላችሁ የሆነ ነገር ይሰበራል ከዛ በተጠጋችሁት ልክ ነው እግዚአብሔር የሚጠጋችሁ እዛ ከቆማችሁ እግዚአብሔር ዝም ይላል እሱም ያው ዝም ይላል ይርቃል እናንተ ከተጠጋችሁ በዛው ልክ እናንተ ከተጠጋችሁ እግዚአብሔር ይጠጋችኋል እንኳን መጣችሁ ወደዚህ ፕሮግራም በዚህ ፕሮግራም እስራት ይፈታል እስራት
ሚስት ተፋተዋል። አላውቅም እኔ አከስማ ጅማታ ከልከለ ሰገንታ ባንቱ ካፍነት ከልጋለማ እንደው ፕሮግራም ለመክፈት አርብ ማታ እንደዚሁ ለተኑ ጉባኤ ከሰጀሩ ሁለቱም በጉባኤ ውስጥ ናቸው። ጉባኤ መለባየተን ጥኖ ሰንጫሉ ትንሽ ይበዛሉ። ቲቦት ያብሩ ዋቀዮ ከናጀ እንደዚህ ያለ የእግዚአብሔር መንፈስ ወርሲሰን ዋሚና እንጂ ያቺን ሴት ጥራት አለ እግዚአብሔር ሁለ ሸሪከት ጉባኤ ከነድረት ፊቷን ትታጠብ አለ ያካወል ገዲሰኒ ሩምቤ ቆል ከዛ ተፋተዋል። እኔ አላውቅም አስመራ በዱን ጀሬ እዚሁ ቁሚ አልኳት። ቲቦት ዋቀዮ ከናጀ እግዚአብሔር እንደዚህ ያለ አባወራ ሸከተ የሚሆነ ነው መጨሰነ ዋሚና እንጂ ባሏ እንደሆነ አላውቅም። ያንን ሰውዬ ጥራ አለ ኢሳን ለመንጋ በዋሙኒ የጉባኤ ሁለታቸውን ስተራ ጉባኤው ሁሉ ጮኸ። ቲቦት ዋኒ ሰነተ ተጋባ ዋቀዮ ተድበቱ በሱ ላይ ሆነው እግዚአብሔር ሲናገር የዲዮን ካኒዳ በተሪያ በወራ ባለ ወራ ደካ ወሊ ከኒዳ ሁሉም ተነስተው ቆሞ ተፋተዋል። ባልና ሚስት ናቸው። አቀተዋቸው በቃ ተዋቸው ተብሎ የተተው ናቸው። የተቆረጠ የበግ ጭንቅላት ሄዶ ቀብሮ ነው ቤታቸው ቢለኝ ምግብ ቤት ነበር አለው። እንዴት ሀብታም ነው ሰውዬው፣ በጌታ ነው። በቃ ቤቱን ካላፈረስ አንችለውም ብሎ ነው። የእግዚአብሔር መንፈስ ሚስጥሩን ሲገልጥ እዛው ታረቁ። እንዲህ አሉ አልጋ ዝም ብሎ ነው የተያዘ እንጂ እዚህ ነው የምታድረው፣ እዚህ ነው የምትበሉ ስለተባለ ከመጀመሪያው ቀን እስራት መፈታት ቆቅልሻችሁ ይፈታል። ቆቅልሻችሁ ይፈታል። የጭንቅላት ካንሰር ሆነበት አንዱ እግዚአብሔር ይጸልይ ነበር። ይህንንም ኦፕሬሽን ማድረግ ሰርጀሪ ማድረግ ከባድ ነው፣ በጣም ከባድ ነው፣ ይከብዳል። እግዚአብሔርን ጸልዮ ተኛ። ሁለት መላእክቶች በሌሊት መጥቶ የዶክተር ልብስ ለብሶ ጭንቅላቱን ከሰነጠቁ በኋላ በሽታውን አውጥተው ይሄው አውጥተናል አሉት። ከእንቅልፉ ሲነሳ ጭንቅላቱ ሰላም ነው፣ አሁን ሰላም ሆኗል። በቃ ለካ ማታ እግዚአብሔር ኦፕሬሽን አደረገ። እግዚአብሔር መንፈስ ያገለግልሃል። ከዛ ቀን ጀምሮ አልተመለሰብኝም ይላል። አገልጋይ ነው ሰውየው። እኔ በህልም ይረዳኛል እግዚአብሔር መንፈስ። እግዚአብሔር ይረዳሃል። እግዚአብሔር ይረዳሃል። እንኳን ደስ አላችሁ። እንኳን ደስ አላችሁ። እንኳን ደስ አለ። እንኳን ደስ አለሽ። እንኳን ደስ አላችሁ። እናንተ የተለያየ ነገር ስለተስተካከለ ደስ አላችሁ። እናንተ ስለመጣችሁ ነው እግዚአብሔርን ደስ ያለው። ደግሞ እንኳን ደስ አላችሁ። እኔንም ደስ ብሎኛል። እነዚህ አጃቢዎቻችን ናቸው። እነዚህ ድምፅ ዘፋኞች ራሱ ይዘፍኑ በጣም ደስ ብሎኛል። እግዚአብሔር ግን እየተደሰተ ያለው እናንተ እዚህ ፕሮግራም በመምጣታችሁ ነው። ከዚህ በላይ እናንተን ነው የሚወደው እግዚአብሔር።